ሰላም ጋይስ እንዴት ናችሁ? አለን ዛሬ አልፍጃለሁ ለመልቀቅ ግን አንዳንድ ነገሮች አጋጥሞኝ ነው ለዛ ነውና እሺ ያለፈው ሳምንት ነውና ይሄ ያለፈው ሳምንት ሪካፕ ነው። እዚች ጋር ካያችሁ ማርኬት በጣም ሳይድዌይ እየሄደ ነበር ኮንሶሊዴት ያደረገበት ኤሪያ ነውና እዚች ጋር ኪ ሌቭሎች ሪጀክት ሌቭሎችን ዝም ብዬ ማርክ አድርጌያቸዋለሁ። ብዙ ጊዜ ማርኬት ሳይድዌይ ሲሄድ ትሬድ አይመከርም ግን እኔ ደግሞ ማርኬት ሳይድዌይ መሄዱን እርግጠኛ ከሆንኩ በደንብ አድርጌ እጠቀምበታለሁ። ብዙ ጊዜ ሳይድዌይ በሚሄድ ሰዓት ሰፖርት እና ሬዚስታንስ ኤሪያዎችን ሪስፔክት ስለሚያደርግ ብዙ ጊዜ ሳይድዌይ ሲሄድ እኔ በደንብ አድርጌ የምጠቀምበት ጊዜ አለ። ማርኬት እዚህ ጋር እንደምታዩት እያንዳንዱን ቦታ እየነካ እየሄደ ነው እና እዚች ጋር እዚህ ጋር ማርኬት እያንዳንዱን ቦታ ተሻርጎ ከመጣ በኋላ በደንብ ቀለል አድርጌ ግልጽ በሆነ መንገድ ነው እንትን ማላችሁ ኤክስፕሌን ማድረገው ምንም አላወሳስበውም። ማርኬት መጣ እዚች ጋር እቺኛዋን ሪጀክት ኤሪያ ሪስፔክት አደረጋት አይታችኋል። እዚች ጋር ነካትና ቀጥታ ወረደ ከዛ ብሬክ ኦፍ ስትራክቸር ሰርቷል። እዚህ ጋር ተመልሶ ብሬክ ኦፍ ስትራክቸር ከሰራ በኋላ እዛ ሪጀክት ኤሪያ ላይ ተመልሶ ሄደ። ይኸው እዚህ ጋር ብሬክ ኦፍ ስትራክቸር ሰርቷል። ማርኬት ወደ ታች እንደሚሄድ ኮንፈርም አድርጎልናል። እዚች ጋር ፕላስ ከሪጀክት ኤሪያው ጋር ሌላ ምን አለ? ኦርደር ብሎክ አለ እዚች ጋር ማለት ነው። ፕላስ ሪጀክት ኤሪያ አለ። ኦርደር ብሎኳን ፈልጎ መጥቷል ማርኬት። ኤስኤልን ደግሞ እዛችኛዋ ሬዚስታንስ ኤሪያ ላይ ያረኩኝ፣ ቲፒን እዚህ ቦታ ላይ ያረኩኝ። ማርኬት ቀጥታ መጥቶ ቲፒን ይነካል ማለት ነው። ግልጽ የሆነና ቀላል የሆነ ትሬድ ነው። ጀስት ማርኬቱን አንደርስታንድ ማድረግና ወዴት ነው ሙቭ እያደረገ ያለው ይሄ ማርኬት ወዴት ነው ኮንፈርሜሽን እየሰጠ ያለው። ሁሉም ነገር አንድ ላይ ሲመጣላችሁ ጀስት ኤ ፕላስ የሚባል አይነት ትሬድ ነው ማለት ነው። ይሄኛው ኤክስኪዩት ያደረኩት ማርኬት ከዚህ በኋላ ምን አደረገ? እዚህ ጋር እንደምታዩት ሪጀክት ኤሪያዎች አሉ። እዚህ ቀዩ የተሰመረበት ቦታ ማርኬት እዚች ጋር ተመልሶ እዚህ ጋር ካያችሁት ከዚህ መጣ እዚች ጋር ነካ፣ ተመልሶ እዚህ ጋር ነካና ወረደና እዚችኛዋ ቦታ ላይ ነክቶ ተመለሰ። ማርኬት ወደዚህ ኤሪያ ወደ ሬዚስታንስ ኤሪያ ማለት ነው እሱ ቦታ ጋር የመሄድ እድል ነበረው ማርኬት አይደለ። እዚህ ጋር ሴል ቀጥታ ብገባው እኔን ያስወጣኝ ነበር ማለት የመውጣት እድል ነበር። ምክንያቱም ማርኬት አካሄዱ ወደ እንትን ነው ወደ ሬዚስታንስ ሌቭል ነው ላይ ያለው ማለት ነው። ማርኬት እዚህ ወደ ላይ እኔን አልፎኝ በኤስኤል አስወጥቶ ቀጥታ የመሄድ እድል ነበረው። ግን እዚህ ጋር እኔ ምን ጠበቅኩኝ? ሪጀክት ኤሪያው ላይ ከነካው በኋላ ሌላ ኮንፈርሜሽን ስጠብቅ ነበረ። ምን ስጠብቅ ነበረ? ጀስት ነክቶት ወደ ታች እንደሆነ አቅጣጫው ማርኬት ስትራክቸር ሺፍት በደንብ አድርጌ ስጠብቅ ነበር። ኤምኤስኤስ ልክ እዚች ጋር ማርኬት ስትራክቸር ሺፍት ልክ እንደሰጠኝ ቼንጅ ኦፍ ካራክተር እንደሰጠኝ ጀስት ማርኬቱ ከዚህኛው ቦታ ሪጀክት አድርጎ ቀጥታ ኤምኤስኤስ ሰጠኝ ማለት። ስለዚህ ማርኬቱ ይሄ ወደ ታች እንደሆነ ኮንፈርም አደረገልኝ። ስለዚህ ቀጥታ ኤምኤስኤስ እንዳየው ገባሁትኝ ማለት ነው። ምክንያቱም ለምን ገባሁት? ለምን ማርኬት ስትራክቸር ሺፍት ጠበቅኩ? ሁለተኛ የመጀመሪያው ነገር አልፎኝ ሊሄድ ይችላል። ከላይ ሬዚስታንስ ሌቭል አለ። እሱም ቦታ ሪስፔክት ለማድረግ አልፎኝ ሊሄድ ይችላል። ፕላስ ደግሞ ያለበት ቦታ ያን ያህል ኪ ሌቭል ላይ ስላልሆነ ግዴታ ማርኬት ስትራክቸር ሺፍት መጠበቅ አለብኝ። ጠበቅኩት፣ ሰጠኝ፣ ቀጥታ ገባሁት፣ ቲፒ ነካ ማለት ነው። ሁለተኛው ደግሞ ማርኬት ቀጥታ እዚህ ጋር ከመጣ በኋላ እዚችኛዋ ጥቁሯ ሌቭል ማለት ነው እችኛዋ ሰፖርት ሌቭል ኪ ሌቭል ነች። እሷን ቦታ ላይ መቶ እዚች ጋር እሷ ቦታ በቀላሉ ብሬክ ትደረጋለች ብዬ ያላሰብኳት ቦታ ነች። ማርኬት በቀላሉ መቶ ብሬክ ያደርጓል ብዬ አላሰብኩም። ካያችሁት እዚች ጋር ስናይፐር ኢንትሪ ገብቼ ነበር እዚች ጋር ማለት ነው። ግን በብሬክ ኢቭን ነው የወጣሁትኝ ስላላመንኩበት ማርኬት የተወሰነ ዋን ቱ ዋን ሙቭ እንዳደረገ ቀጥታ ብሬክ ኢቭን ነው ያደረኩትኝ። ምክንያቱም እርግጠኛ አይደለሁም ማርኬት እችኛዋን ቦታ ካያችሁት በቀላሉ ብሬክ ያደርጓል ብዬ አላሰብኩም። እዚህ ጋር የመጀመሪያው አላደረገውም። ጀስት በዊክ ተመልሶ ነው ድጋሜ ወደ ላይ ሄዶ ተመልሶ መጣ። እችኛዋን ቦታ ብሬክ አያደርጋትም ብዬ ስላሰብ የተወሰነ እኔን አስገብቶኝ እዚህ ድረስ ሊሄድ ይችላል ሊመለስ ይችላል ብዬ ጀስት ስናይፐር ኢንትሪ ነበር የገባሁት። ግን ዋን ቱ ዋን እንደሄደልኝ እኔ ወጣሁት ማለት ነው። ምክንያቱም ብሬክ ኢቭን አደረኩት። ምክንያቱም እርግጠኛ አይደለሁም ምንም እንትን የለኝም። ቀጥታ ሊያወጣኝ ይችላል ብዬ ስላሰብ ብሬክ ኢቭን እንዳደረኩት ዋን ቱ ዋን ስኬር ነበር ስጠብቅ የነበረው። ዋን ቱ ዋን እንዳለፈልኝ ብሬክ ኢቭን አደረኩት። ወዲያው ማስወጣኝ በብሬክ ኢቭን ማለት ነው። እንዲህ አይነት ትሬዶች ብዙ ጊዜ አልወስድም፣ ግን አንዳንድ ጊዜ እደፍራለሁ እና እገባቸዋለሁ። ወዲያው ዋን ቱ ዋን አካባቢ እንዲሄዱ ብሬክ ኢቭን አደርጋቸዋለሁ ወይም ጠብቃቸዋለሁ ማለት ነው። ሌላኛው ደግሞ የገባሁት ይሄ ደግሞ እዚህ ጋር ማርኬት ኪ ሌቭሏን ብሬክ ካደረገ በኋላ ብሬክ ኦፍ ስትራክቸር ሰጠን። ከዛ ተመልሶ መጣና እችኛዋን ጥቁሯ ሌቭል ላይ እንደ ሬዚስታንስ ተጠቀማት ማለት ነው። አያችሁት እዚህ ጋር። ከዛ ተመልሶ መጥቶ እዚህ ጋር ማርኬት ስትራክቸር ሺፍት ሰጠኝ በሚወርድ ሰዓት ወደታች ማርኬት። ከዛ ጠብቄ ገባሁት፣ ኤክስኪዩት አደረኩ። ከዛ ቀጥታ ቲፒን የነካው ኤስኤልን እዚችኛዋ ኪ ሌቭል ላይ አስቀመጥኩት። የሃየር ሃይ ሊኩዊዲቲ አካባቢ ቀጥታ አስገባ ነው። ቀጥታ መጥቶ ቲፒ ነው የነካልን ማለት ነው። ግልጽ የሆነና አሪፍ የሆነ በጣም አሪፍ የሆነ
ኢንትሪ ነበር። ሶ ወዲያውኑ ቲፒ ነው ነካልን። ሌላኛው ደግሞ እዚች ጋር ቺኛዋን ቦታ ከዚህ ቀጥሎ የገባው ትሬድ ማርኬት ካያችሁት ቀጥታ መጣ እዚህ ጋር ወረደ። ሶ ቺኛዋን ኪ ሌቭል ከነካት በኋላ ማርኬት የተወሰነ ፑልባክ እንደሚያደርግ ጠብቄው ነበር እና ተናግሬ ነበር። አንዳንድ ልጆች ፑልባክ ያደርጋል የተወሰነ ብዬ ነበር። ሶ እሱ ቦታ ላይ ፑልባኩን ጠብቄ ነው ባያየሁት ማለት ነው። ሶ እዚች ጋር ማርኬት እዚህ ጋር ስትራክቸር ሺፍት ከሰጠን በኋላ ትሬንድ ላይን አለ። ትሬንድ ላይኑን ጠብቆ ብሬክ ኦፍ ስትራክቸር እየሰጠ ማርኬት ወደ ላይ እየወጣ ነው እና ሙቭመንቱም ያምር ነበር ካያችሁት። ይመጣል፣ ይሄዳል፣ ይመጣል፣ ይመለሳል። ትሬንድ ላይኑን ጠብቆ ቀጥታ ብሬክ ኦፍ ስትራክቸር ይሰጣል፣ ይመለሳል። ሶ ልክ እዚች ጋር ልክ እንደተመለሰ እዚችኛዋ ካያችሁት የገባውበት ቦታ ብሬክ ኦፍ ስትራክቸር ልክ ከሰጠኝ በኋላ የታችኛዋ እዚች ጋር ያለች ኦርደር ብሎክ አለች። ሶ እሷ ጋር ልክ ሲመጣ ነው ኢንትሪ የወሰድኩትኝና ፕላስ ትሬንድ ላይን አለ። ኤስኤልን ደግሞ እዚችኛዋ ብዙ ሪጀክት ያደረጉበት ኤሪያ አለች። ሶ እሷ ቦታ ላይ ኤስኤልን አደረኩ። ማርኬቱ ትሬንድ ላይኑን ጠብቋል። ፕላስ ብሬክ ኦፍ ስትራክቸር አለ። ፕላስ ኦርደር ብሎክ መቶ ሪስፔክት አድርጎልኛል። ኤስኤልን ደግሞ ከትሬንድ ላይኑ በታች እና ከሪጀክት ካደረጉበት ሌቭል በታች አደረኩትኝ። ቀጥታ ማርኬት ምን አደረገ? እዚህ ጋር ነው ያደረኩት ኤስኤልን። ሶ እርግጠኛ ነበርኩኝ ወደ ላይ እንደሆነ ይሄ ማርኬት። ሶ ቀጥታ ገባ ነው ቲፒ ነካ ማለት ነው። እያንዳንዱን ደግሞ ፕራይቬት ግሩፕ ላይ ፖስት ሳልገባ በፊት እያንዳንዱ ፖስት አደርጋለሁ እና ይሄኛው ትሬድ ደግሞ አልገባሁትም፣ ግን እየጠበኩት የነበርኩት ስናይፐር ኢንትሪ ነበረ። አልገባሁትም ምክንያም ይችኛዋን 1 2 3 አራር ዊን ስላደረኩ ሌላ መግባት አልፈለኩም። በቃኝ ማለት አሪፍ ነው። እዚህ ትሬዲንግ ዓለም ውስጥ በቀኝን የመሰለ ነገር የለም። ዊንም ስታደርጉ ሉዝም ስታደርጉ በቀኝ ማለት አለባችሁ፣ ወሳኝ ነገር። ስለዚህ ይህንን ይመስላል ማለት ነው የሳምንቱ ትሬድ እና ጋይስ ከተመቻችሁ ላይክ አድርጉ፣ ሼር አድርጉ እና እንዲደርሳችሁ በመለቀሳት ሰብስክራይብ አድርጉ። ይመቻችሁ እና ጋይስ አቀራረቤ ምናምን ከተመቻችሁ ኦር ማስተካከል ያለብኝ ነገር ካለ ኮሜንት ላይ ብታሳውቁኝ ደስ ይለኛል። በቻልኩት አቅም ውስብስብ ብላ ለማድረግ እየሞከርኩ ነው። ማለት ስለ ትሬዲንግ አንድ ሰው ብዙ መጥቶ ስለ ትሬዲንግ እንዲህ በዚህ ገብቶ በዚህ ወጥቶ እንዲህ ስላለ ብቻ ያውቃል ማለት አይደለም። እንደ ኬሚስትሪ እና እንደ ፊዚክስ ውስብስብ አድርጎ ማብራራት ያ ጥሩ ነው ብዬ አላስብም። እና የማየውን ነገር ያየሁትን ነገር ብቻ ነው በግልጽ እያሳየኋችሁ ያለሁት እና ስትራቴጂ ቀላል ስትራቴጂ በአንድ ሳምንት ውስጥ መማር ትችላላችሁ። አንድን ስትራቴጂ ማለት ነው። ለስትራቴጂ ያን ያህል ጊዜ መስጠት ራሱ አያስፈልግም። የሚከብደው ነገር ቢኖር ብዬ ማስበው ዳታዎችን መሰብሰብ ነው። ወደኋላ ተመልሶ ባክቴስት አድርጎ ዳታዎችን መሰብሰብ እንጂ አንድን ስትራቴጂ መማር በጣም ቀላል ነገር ነው። የትኛውም ስትራቴጂ ሁሉንም ታውቁታላችሁ፣ ትሰሙታላችሁ እና ቀላል ነው። ሶ ጊዜ ሊፈጅ የሚችለው ዳታዎችን በደንብ አድርጎ ባክቴስት አድርጎ ምናምን መሰብሰቡ ነው እንጂ ይሄ አሁን እንደነገርኳችሁ ነው እያየሁ ማርኬትን የምገባው። ለምንድን ነው ብዙ ጊዜ አሪፍ ዊን ሬት ያለኝ ካለኝ ዳታ አንጻር ነው እንጂ እኔ ማርኬቱ ወዴት እንደሚሄድ እርግጠኛ ሆኜ አይደለም ጋይስ። ጉድ አሪፍ ትሬደር እዚህ ትሬዲንግ ኢንዱስትሪ ውስጥ አሪፍ ትሬደር የምትባሉት ማርኬቱን አንደርስታንድ ማድረግ እና ማርኬቱን ወዴት እንደሚሄድ ማወቅ ሳይሆን ማለት ነው ጋይስ፣ በስነ ስርዓት ገብታችሁ ኤክስኪዩት አድርጋችሁ መውጣት ነው እናንተን አሪፍ ትሬደር የሚያስብላችሁ። በስነ ስርዓት ገብታችሁ በስነ ስርዓት ትሬድ አድርጋችሁ መውጣት ነው። ሶ ይሄ ብዙ እንትን አለው፣ ግን በአጭሩ ስነግራችሁ ማለት ነው ሉዝም ይሁን ዊንም ይሁን በስነ ስርዓት ገብተህ በስነ ስርዓት መውጣት፣ ከዛ ትሬድ መማር፣ ሉዝም ስታደርግ መማር፣ ዊንም ስታደርግ መማር። ያ ነው አንተን ፐርፌክት ትሬደር የሚያስብልህ እንጂ ሲጀመር ፐርፌክት ትሬደር የለም። እዚህ ትሬዲንግ ኢንዱስትሪ ውስጥ ፐርፌክት ትሬደር የሚባል የለም። ገባችኋ? ፐርፌክት መሆን አችልም ሲጀምር ማለት ነው። የምትችለው ነገር ጀስት ከዚህ ትሬድ ጋር እዚህ ትሬዲንግ ኢንዱስትሪ ውስጥ ማኒፑሌት ሳትደረግ ሰርቫይቭ አድርገህ መቆየት ነው ዋናው ነገር የሚፈለገው። ሶ ስትራቴጂ በጣም ቀላል ነው። የማየውን ነገር ግልጽ በሆነ መንገድ ውስብስብ ሳላደርግ ነው ለማቅረብ እየሞከርኩ ያለሁት እና እናንተም ቀለል አድርጋችሁ ይዩት እሺ። እንዴ እንደማብራራው ማለት ነው። ምንም የተወሳሰበ ነገር የለውም። ማወሳሰብም አያስፈልግም ስትራቴጂ። ሶ ይመቻችሁ። አመሰግናለሁ።